ዝና ታስሮ ከተፈታ በኋላ እንግዲህ ከማሌት ጋር ተገናኝተዋል። የሆነ ካፌ ተቀጣጥረው ማለት ነው። ከዛ እህትሽሳ የታለች? እኔ ይዘሽያት ነይ ብዬሽ አልነበረም እንዴ ብሎ ሲጠይቃተኝ፣ አይ እሷ እኮ የለችም፣ ለጊዜው ራሷን አግላለች፣ ቤተክርስቲያን ነው ጸበል ነው ብላ ሂዳለች እኮ 3 ቀኗ ነው ጠፍታለች፣ የለችም። እኔ ራሱ ስልኩ አልሰራልኝ ብሎ እየተጨናነኩኝ ነው ያለሁት ብላ ትለዋለች። ዝም በይ አንቺ ደግሞ ቅቤ ምላስ፣ እህትሽ ስለሆነች ነው አይደለ? ስጋሽ ስለሆነች ነው። ይህን የደብቀሻት ነው። እዚሁ የትም አትሄድም። ቤተክርስቲያንም የታወቀች ቤተክርስቲያን ነውና ቸርችም አትሄድም፣ የትም አትሄድም። እዛው ደብቀሻት ነው፣ ቆልፈሻት ነው የመጣሽ አይደለም ብሎ ይላታል። እንዴ ዝና ደግሞ እኔን አታምነኝም እንዴ ብላ ስትለው፣ ሄ አንቺ ምንሽ ነው ደግሞ የሚታመን እያለ አሁንም ይሰድባታል። ብሩኬ ቅድስቴን ሰርፕራይዝ አድርጓታል። ሳታስበው የፍቅር ጥያቄ አቅርቦ ቀለበት ገዝቶ ተንበርክኮ የታገቢኛለሽ ጥያቄ ጠይቃት። እሷን በጩኸት በልልታ በደስታ ፍንድቅድቅ ብላ ደስ ብሏት እሺን ያለችው በደቂቃዎች ውስጥ ማለት ነው። እንግዲህ መድብል ሁሉ ነገር ተሳክቶላል፣ ያሰብከው ሁሉ ሁኖላል። እኔ ብሩኬ በሰላም ከመጣ ወደ ቤት ከተመለሰ ቅድስቴ አንቺ የዋህ ንጹህና ታታሪ ጎበዝ ጀግና ቃልሽን የምታከብሪ ሴት ስለሆንሽ እኔ እምድርሽ ለብሩኬና ለብሩኬ ብቻ ነው ብሎ ቃል ገብቶላት ነበረ። ብሩኬ ከመጣ ድል ባለ ሰርጌ ወንድሜንና አንቺን እንደ ምድር ቃል ገብቼልሽ ነበረ። አሁንም ይፈጸማል እንዳለው ይኸው ሊፈጸም ነው። ቀለበቱ ተጀምሯል። ቀለበት ተደርጎላታል። ደስ ብሏታል። በጮት ነው ያቀለጠችው እና ብሩኬና ቅድስቴ በቅርብ ሰርጋቸው ይደረጋል ማለት ነው። ምሳሌ እንግዲህ የሁለታቸው ልጅ ትሆናለች። መድብልም ከዛ በኋላ የራሱን ህይወት ይኖራል ማለት ነው። ጀግና ወንድም አለው ብሩኬ። መድብል አንበሳ ነህ፣ ሞገስ ደግሞ ፈዛዛ ነህ። የሞገስ ጓደኝነት ቢቀርም አይቆጭም፣ ግን ደግሞ ድራማ ነው። ደራሲው ነው ሁሉ የሚሰራው። ምንም ማድረግ አይቻልም። ሉላ ከጠበቃው ጋር እንግዲህ እየተጀናጀነች ትገኛለች። ስልክ ቁጥር ሰጠው። አሁንም ከሞገስ ቤት እየደወለባት እያሰቃያት ይገኛል። እርግጠኛ ነኝ ጠበቃው የዝና ዘመድ ነገር ነው። እንግዲህ ጠበቃ ሉላን አባብሎም ምን ብሎም ከዝና እጅ ሊያስገባ እየሞከረ ነው። ሞገስ ይህ ሁሉ አያውቅም። ምክንያቱም ከመድብል ጋር ብሩኬ ለመፈለግ እዛም እዚህም እየባከነ ይገኛልኝ። ሉላ ደግሞ እዚህ ትጀናጀናለች ከጠበቃው ጋር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳራ ጌቱ ዩቲዩብ ተከታታዮቼ በሙሉ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ወዳችሁና ፈቅዳችሁ ሰብስክራይብ ስለምታደርጉኝ እጅግ በጣም ነው የማመሰግነው። ውድ ሀገሬ ልጆች አሁንም ሰብስክራይብ እያደርጋችሁ አበረታቱኝ እላለሁ። ወዳችኋለሁ፣ አመሰግናለሁ። መድብል ጋርድ እንግዲህ ብሩኬን ለመፈለግ በጨለማ ሰተት ብለው ገብተው ነበረ። ብሩክ ካለበት ቦታ ያው በጥቆማ ነው የሄዱት እዛ ቦታ። የሄዱት ደግሞ እዛ ውስጥ የሚሰራ ሰው ለነ መድብል ሹክ ብሏቸው ነበር የሄዱተኝ እንግዲህ አያውቁትም ነበር፣ ግን እዛ ውስጥ ያለ የሚያውቅ ሰው ነው ለእነሱ በስልክ ደውሎ እየነገራቸው ቦታውንም አቅጣጫውንም ሁሉንም ነገር። ከዛ ካሌብ ለዝና ደወልና ለነ መድብል እኮ እዚህ ድረስ እንዲመጡ ያደረጋቸው እዛው የሚሰራ አንድ የነሱ ወዳጅ አለ ብሎ ነገረው። በዛ አማካኝነት ነው የገቡት። ግን የጥይት አይነት ሩምታ ነው የወረደባቸው። ያው ተጎድቷል ጋርዳቸው ለመድብል ጓደኛ ማለት ነው። ለመድብል የሚሰራለት ልጅ እሱ ጎኑን ምናምኑን ተጎድቷል። ደም እየፈሰሰው ነበረ በሰዓቱ። ሞገስ ደግሞ ሞገስ ሰር እንደወደ ዝና ደግሞ ለማህሌት የሆነ ችግር ግን ሳይፈጠር አይቀርም ይላታለኝ። የምን ችግር አለች እሷ። እነ መድብል ሳይመጡ አይቀርም፣ እንትና ብሩክ ያለበትን ቦታ ሳያውቁት አይቀሩም። ብቻ ማታ የሆነ ችግር ተፈጥሯል። አይ ችግርማ ይፈጠራል እንጂ ይሄ መድብል የሚባል እኮ አይደለም ማንም የሚችለው የለም። ጭንቅላቱ ራሱ የሚያስብም አይመስለኝ እሱ ሰውዬ። መቼም አርፎም አይተኛም፣ አርፎም አይቀመጥም። መወገድ አለበት እያለች ታጨበጭባለች። መድብል ተብዬው ግለሰብ ማሰብ ቢችልማ እኔ ጋ አይጋፈጥም ነበረ። ገባሽ ማለት ሰማሽ? ገና ምን አይተሽ? ቆይ ጠብቂ። እሱ ሰውዬ በህይወትማ ከኖረ እኔ ዝና አይደለሁም፣ አንድ ቀን ይጠፋታል ይላል። ፈጸመው ነገር ለእያንዳንዱ ነገር እጥፍ ዋጋ ይከፍላል። እኔ እንደዛ እንዳሰቃየኝማ እሱ በህይወት አይኖራትም። እኔ ዝና ደመስ አይደለሁም እያለ አሁንም ይፎክራል። ረዲያ
ግዴታ ነው አይቀርላቸውም ትላለች ማሌት። ግን ቆይ 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 አንቺ ማሌት ግን ስለ ሰው በቃ ሲወራልሽ ጥልቅ የምትይው ነገርስ እንደው ምንም ነገር ሳትሰሪ ሰው ሲሰደብልሽ ወይ የሆነ ነገር ሲሆንልሽ ደስ ይልሻል። ዘለሽ ጥልቅ የምትይው ነገር አለ እንዳይጥ ይላል። የራስሽ የፍርድ ቤቱን ጉዳይ እንዴት አደረግሽው ምናምን ይላታለኝ። ከዛ በኋላ ይሳካል አሁን በቅርብ ሁሉ ነገር ይፈጸማል ትላለች። ኧረ መቼም አይፈጸምልሽም፣ መቼም አይሳካልሽም። እንደው ብሩኬ በህይወት ቢኖርም ባይኖርም ግን ከሱ ጋር ፒስ ትሆኛለሽ፣ ብትታረቁ ትታረቂያለሽ ብሎ ሲላተኝ አዋ እሺ ካለኝ እታረቃለሁ። ኧረ እባክሽ እንደዛ በራቁት ቪዲዮ ከጓደኛው ጋር እንደዛ አሸግዳይ ስትይ ኑረሽ ያን ቪዲዮ ሲያይ ምናምን ከዛ በኋላ እኮ ልቡ ቆርጧለኝ እኮ ከአንቺ ጋር እንኳ የሚመልስ አይመስለኝም ከቅድስት ጋር ነው እያለ ይላታል ዝና። ቅድስትና መድብል ቁጭ ብለው እንግዲህ ህልም አይታ ነበረ። እሷ ቀለበት ሲያደርግላት ምናምን ቅዠት ህልም አይታ ነበረ። ከዛ ለመድብል ተነግረዋለች። እኔ የምልህ መድብል የሆነ ህልም አየሁ እኮ። ምን አይነት ህልም? እሱ መጥቶ እጁን ሳስታጥበው ከዛ በኋላ ደግሞ ተመልሶ እኔ ሲያስታጥበኝ ከዛ በኋላ ደግሞ ቀለበት ሲያስርልኝ እኔ ስጮህ ምናምን አየው ብላ ትነግረዋለች ለመድብል። ከዛ እሱ ደግሞ ከትከት ብሎ ሳቀና አይ ይህማ ቅዠት ነው እኮ ቀን ስታስቢ ስታወርጁ ስትጠዩ የምትሆን እኮ ነው ምናምን ብሎ አላተኝ። መንበርከኩ ግን እኔ ከህልም ላይ ብዙም ባልሆንም ግን መንበርከኩ ምንድን ነው እንደው ያየሽው ህልም እንደው ጥሩ ሆኖ እንደው ሊመጣ ይሆን እንደው በሰላም ልትገናኙ ይሆን? እኔ የምልሽ ትወጂዋለሽ አይደለ? ያው ዞሮ ዞሮ ያም ሆነ ይህ ወንድሜ በሰላም ይምጣ እንጂ አንቺን ነው ማጋባሽ ድል ባለ ሰርግ። አንቺን እንዳንቺ አይነት ንጹህ ሴት እንዳንቺ አይነት ታማኝ ታታሪ ሴት አይገኝም መቼም። ስለዚህ ታገሺ። ብሩኬ በሰላም በህይወት ካለ በሰላም ወደ ቤት ከመጣ ወዲያውኑ ነው ምድራችሁ እልል ብዬ እያለ ይላታል። ግን ብሩኬ የነገርሽ ነገር አለ ያወራሽ ነገር አለ በፊት ከመጥፋቱ በፊት ብሎ ሲላተኝ አዎ ማለትን አሸንፋለሁ፣ ዝናን አሸንፋለሁ፣ በቃ ካሌብን ሁሉንም ሰው አሸንፌ በቃ ራሴ እፎይ ብዬ ልጄም ድናልኛለች፣ ከልጄ ጋር ኖራለሁ፣ ከአንቺ ጋር ኖራለሁ ተጋብቼ ብሎ እያለ ወዲያውኑ ዓይንሽን ጨፍኝ ብሎ ቀለበት አሰረልኝ። ከዛ በኋላ እኔ ደስ አለኝ የመጨረሻ ምናምን ብላ ስትለው ከትከትከት ብሎ ሳቀ። አሁንም እንትና መድብል እንግዲህ ዝና ለእንትና ለካሌብ ደወለና እንዴት ሊገቡ ቻሉ? ሞገስና መድብል እንዴት ከብሩኬ ካለበት ቦታ ሊገቡ ቻሉ ሲለው እንግዲህ ከዛ ውስጥ ከሚሰሩት ውስጥ ከነሱ ጋር ፒስ ነው ሚስጥር የሚያወራ የሚዘረግፍላቸው ሰው ስላለ ነው። እና ያ ልጅ ደግሞ በቁጥጥር ስር ውሏል የተናገረው ልጅ ብሎ እያለ ይለዋለኝ። እናንተ መቼ ነው የምትመጣው ምናምን ሲለው አይ እኔ እቆያለሁን አልመጣም። ለነገሩ እኔ መጣሁ አልመጣሁኝ ስራቸውን የሚሰሩት ሌላ ሰው ነው ስራውን የሚሰራ እነሱ ጠንክረው ይሰራሉ፣ ምንም ችግር የለም እያለ ይለዋል። እንግዲህ ካሌብ ሌላ ሀገር ነው ያለው ክፍለ ሀገር። ሉላ ደግሞ እንግዲህ ከጠበቃው ጋር ተጣብሳ አይደለ ስልክ ተደወለና ተንቀጠቀጠች። እንግዲህ ማንሳት አልቻለችም። ሞገስ አለ እንዴ ስልኩን አንሺው እንጂ ጠበቃው እኮ ነው የጠበቃው ስልክ መሰለኝ ብሎ ሲላተኝ አዎ እናት አይደለም ነታነሹም አታከቻጅላችኋል የሆነ ነገር ስልኩን ቁጥሩን ማን ሰጠው? እሺ አንቺን እንዴት ሰጠሽው? መቼ ሰጠሽው? ብሎ ጠይቃተኝ። ከዛ በኋላ አይ እኔ እኮ ሞገስ እኔ ይሄ ጠበቃ አይሆንንም ሌላ ጠበቃ ፈልግ ብዬ ብልህ እኮ አይ አልፈልግም ብለህ ስላልከኝ በቃ ላናግረው ነበረ ተው ምናምን ሌላ አግኝተናል ብዬ ግን ደግሞ አንተ ደግሞ እሱ ጥሩ ነው ብላለኝ። ከዛ በቃ ለምን አናግረዋለሁ ተው ይደውል እባክህን ብላ ትለዋለች። እንግዲህ እሷ እና እሱ ተፋቅረዋል። ቅድስቴ ሽንኩርት እየላጠች ነበረ ኩሽና ውስጥ ገብታ። ከዛ ዳጣ ራበኝ ብላ መጣ እየተንቀለቀለች የሆነ ጋዝ ልትለኩስ ሾላውን ልትለኩስ ስትል ኤሌክትሪክ ይዟት ቅድስቴ ኩሽና ሆና ሽንኩርት እየላጠች ነበረ ወጥ ልትሰራ። ከዛ ዳጣ መጣችና ራበኝ ምናምን ብላ ከዛ እንትን ልትለኩስ ይሄ ምንድነው ጋዝ ምናምን ልትለኩስ ከዛ ያዛት ኤሌክትሪክ ነው ያዛት ተንፈራፈረች። ከዛ ቅድስቴ ደግሞ አንቺ ሰበብ ልትሆኝብኝ ነው ወይ ለምን የተላጠ ነገር አለው ይዝሻል እያልኩሽ ለምን አሰሚኝም እያለቻት እኔ እኮ የሚይዘኝም አልመሰለኝም እጠነቀቃለሁ ብዬ ነበረ ግን ሳላሰበው ያዘኝ ወረረኝ ምናምን እያለች እንግዲህ የነ መድብል ጓደኛ ተመትቷለኝ ቆስሏለኝ ሆስፒታል ወስደውታል። መድብልና ሞገስ እየተመካከሩ ነው። አሁን ድጋሜ መግባት የለብንም ይላል ሞገስ ፈሪው። ዝና ደግሞ እንዴት ማለቴ መድብል ደግሞ መግባት አለብን ወንድሜንማ ማየት አለብኝ ግድ ነው እንግዲህ ኖርም አልኖርም በህይወት ማየት አለብኝ መጋፈጥ አለብኝ ይላል።
ሞገስ ደግሞ ዳር ለዳር እየዞርን እንቃኘው እናጣራ እንጎበኘው ማለት በቃ እየሰለልን ምናምን ልብሳችን እየቀያየርን እንጂ እንዲህ በአንዴ ማዘውለን ገብተን አሁንም እንጎዳለን፣ እዛው ልንቀር እንችላለን። እንዴ ወንድሙን ይዞ ሊወጣ ስለሆን እሱም እዛው ተደገመ ሞተ፣ ሁለታችሁም ተያይዛችሁ ስትሞቱ እኮ ማን ሐውልት ያሰርላችኋል? ማን መቃብራችሁ ይቆማል? እያለ ይላል ሞገስ ፈሪው።